የሚረግሙህን እረግማለሁ የሚለው አምላካዊ ቃል በርቶላቸው ይሆን ወይ? የታላቋ ሀገር አሜሪካ ፕሬዝዳንት ወገባቸውን አሸንፍጠው ጉዳይሽ ጉዳይ ብለው ከእስራኤል ጋር ደፋ ቀና ማለታቸው፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ወደ ዋሽንግተን መለስ ቀለስ ማለታቸው አልቀረም። ፔንታጎን የባለስቲክ ሚሳኤል ተሸካሚዋን የባህር ሰርጓጅ መርከብ ዩኤስኤስ ጆርጂያን ያሰማራች ሲሆን የአውሮፕላን ተሸካሚዋ ቴዎዶር ሩዝቬልትም ወደ መካከለኛው ምስራቅ በፍጥነት እንድትደርስ አድርጓታል። በርካታ ሀገራት በደህንነት ስጋቶች ምክንያት ዜጎቻቸው ወደ እስራኤልና ኢራን እንዳይጓዙ እየመከሩ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለደቡብ ሱዳን ሕዝቦች ያላትን የድጋፍ ቁርጠኝነት አጠናክራ ትቀጥላለች አሉ። ለሰዓቱ የያዝናቸውን ዓለም አቀፍና የሀገር ውስጥ ዋና ዋና ወሬዎች እናሰማችኋለን። የተለያዩ ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር መዋላቸው ተሰማ። ፖሊስ ከቀነኒ አሟሟት ጋር በተያያዘ ከጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገለጸ። የኢትዮጵያ ንግድ ባንክ ከፌዴራል መንግስት ጋር በተያያዘ መግለጫ ማውጣቱ ተሰማ። የሰዓቱን ዋና ዋና ዜናዎችና አንድ ዜና በትንታኔ ይዘን መጥተናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ለውይይት ዋሽንግተን ገቡ። ሃንጋሪ ከዓለም አቀፍ የወንጀለኞች ፍርድ ቤት ልትወጣ ነው። ሰላም ይብዛላችሁ ወዳጆቻችን፣ ይህ ቴዲኤል ኒውስ ነው። የተሟላ የሀገር ውስጥና የዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ በገረፍ ገረፍ የሚቀርቡ ዜናዎችን የምታገኙበት ቤታችሁ። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር አድርጉ። ለሰዓቱ የያዝናቸውን ዓለም አቀፍና የሀገር ውስጥ ዋና ዋና ወሬዎች እናሰማችኋለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለደቡብ ሱዳን ሕዝቦች ያላትን የድጋፍ ቁርጠኝነት አጠናክራ ትቀጥላለች አሉ። ጠቅላይ ሚኒስትሩ ይህንን ያሉት ከፕሬዝዳንት ሳልቫኪር የመጣ መልእክትን ከደቡብ ሱዳን ምክትል ፕሬዝዳንት ክቡር ቤንጃሚን ቦል ሜል ከተቀበሉ በኋላ ነው። ከምክትል ፕሬዝዳንቱ ጋር ውጤታማ ውይይት አድርገናል። በደቡብ ሱዳን ወቅታዊውን የጸጥታና የፖለቲካ ችግሮች ለመፍታት ሁሉን አቀፍ ቀጠናዊ አካሄድ እንደሚያስፈልግ አጽንኦት ሰጥቻለሁ ብለዋል። ጠቅላይ ሚኒስትሩ ይህንን ያሉት በማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ ነው። በኢሚግሬሽንና ዜግነት አገልግሎት ተቋም በመስሪያ ቤቴ በር ላይ ቆመው አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እናሰራላችኋለን በማለት ደንበኞቼን ሲያጭበረብሩ ነበር ያላቸው ሁለት ግለሰቦች በቁጥጥር ስር መዋላቸውን መስሪያ ቤቱ አሳውቋል። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን እንዳጭበረብሩ ተመላክቷል። በቁጥጥር ስር ሊውሉ የቻሉት ከፌዴራል ፖሊስ ኮሚሽን እና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰ ጥቆማ መሰረት እንደሆነም ተቋሙ ገልጿል። ተገልጋዮች የከፈሉትን ክፍያም ማስመለስ እንደተቻለም አመልክቷል። የኢሚግሬሽን አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት ይገባዋል ያለው ተቋሙ ዜጎች እንዳይጭበረበሩ አሳስቧል። የኢሚግሬሽንና ዜግነት አገልግሎት ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገለጸ። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ሕይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገለጸ። ፖሊስ ይህንን ያሳወቀው ዛሬ መጋቢት 27 ቀን 2017 ዓ.ም ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ሕንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር በተያያዘ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ
ውድቅ መደረጉ ይታወሳል። የኢትዮጵያ ንግድ ባንክ መግለጫ ሰጥቷል። የኢትዮጵያ ንግድ ባንክ ለመንግስት አንድም ብድር አበድሮ አያውቅም አለ። የኢትዮጵያ ንግድ ባንክ በዚህ በጀት ዓመትም ሆነ ከዚህ በፊት አንድም ብር ለመንግስት በቀጥታ አበድሮ አያውቅም። መንግስት ከሀገር ውስጥ የንግድ ባንኮች በብሔራዊ ባንክ በኩል ለሽያጭ ከሚቀርቡ የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም። ሐቁ ይህ ሆኖ ሳለ የኢትዮጵያ ንግድ ባንክ በዚህ በተገባደደው ሳምንት ለኢፌድሪ የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የ8 ወራት የሥራ አፈጻጸም ማቅረባችንን ተንተርሶ በሪፖርተር ጋዜጣ የእሁድ እትም ቅጽ 30 ቁጥር 2602 መጋቢት 28 ቀን 2017 ዓ.ም ታትሞ የተሰራጨው ዜና ከርዕሱ ጀምሮ ለቋሚ ኮሚቴው ከቀረበው ሪፖርትም ሆነ ከእውነታው የተለየና የተዛባ መረጃ ሆኖ አግኝተነዋል ይላል መግለጫው። ለምሳሌም በጋዜጣው እትም ርዕስ ላይ የተገለጸው መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ዕዳ እንዳለበት ተገለጸ የተባለው ዜና ከእውነት የራቀ ከመሆኑም በላይ በሪፖርቱም ፈጽሞ እንደዚህ አይነት ሐሳብ አልቀረበም ብሏል። ባንኩ ሌሎችንም ተያያዥ ጉዳዮች በዝርዝር አንስቷል። ይህንን ዜና ያገኘነው ከፋና ብሮድካስቲንግ ኮርፖሬሽን ድህረ ገጽ ላይ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ዋሽንግተን ዲሲ መድረሳቸው ተገለጸ። ስብሰባዎቹ በጋዛ ያለውን ቀጣይ ግጭት፣ አጠቃላይ የተኩስ አቁም ስምምነት ላይ ለመድረስ የሚቻልባቸውን ስልቶችና አሜሪካ በቅርቡ በእስራኤል ዕቃዎች ላይ የጣለችውን የ17% ታሪፍ ውሳኔን ጨምሮ በበርካታ ወሳኝ ጉዳዮች ላይ ያተኩራል ተብሎ ይጠበቃል። ጠቅላይ ሚኒስትር ኔታንያሁ እንደደረሱ ከአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ጋር ተገናኝተዋል። ስብሰባው ሰላማዊ፣ ወዳጃዊና ፍሬያማ እንደነበረ ቢገለጽም አዲስ በተጣለው ታሪፍ ላይ ምንም አይነት ለውጥ መደረጉ አልተገለጸም። በኔታንያሁና በትራምፕ መካከል የሚደረጉ ውይይቶች በመካከለኛው ምስራቅ የኢራንን ተጽዕኖና በእስራኤልና በአረብ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማስፋት የሚደረጉ ጥረቶችን ጨምሮ ሰፋ ያሉ የቀጠናውን ስጋቶችም ያነሳሉ ተብሎ ይጠበቃል። ይህ ጉብኝት በአሜሪካና በእስራኤል መካከል ያለውን ዘላቂ ጥምረት የሚያጎላ ሲሆን ሁለቱ መሪዎች የሁለትዮሽ ግንኙነቶችን ለማጠናከርና የጋራ የጸጥታ ስጋቶችን ለመፍታት ያላቸውን ቁርጠኝነት መግለጻቸው ተነግሯል። ዘገባው የተሰማው ከዋሽንግተን ዲሲ ነው። ወደ ሌሎች ዓለም አቀፍ አጫጭር ዜናዎች ስናልፍ ሃንጋሪ ከዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ለመውጣት መወሰኗን አስታውቃለች። ይህም ከአሜሪካና ከቱርክ ጋር በመሆን ይህን እርምጃ የወሰደችው ብቸኛ የአውሮፓ ህብረትና የኔቶ አባል ሀገር ያደርጋታል። ጠቅላይ ሚኒስትር ቪክቶር ኦርባን ፍርድ ቤቱ በተለይም በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት በጋዛ በፈጸሙት የጦር ወንጀል ነው በሚል የእስር ማዘዣ ካወጣ በኋላ ፍርድ ቤቱ ለፖለቲካ ያደላል ሲሉ ተችተዋል። ሃንጋሪን እየጎበኙ ያሉት ኔታንያሁ ውሳኔውን ያደነቁ ሲሆን ይህም በቀጠሉት ግጭቶች መሃል ሃንጋሪ ካላት አቋም ጋር የተጣጣመ መሆኑ ተመልክቷል። በመከታተል ላይ ያላችሁት ቴዲኤል ኒውስን ነው። አሁን ደግሞ ዘርዘር ወዳለ አንድ ዜና እናልፋለን። በእስራኤልና በኢራን መካከል ያለው ውጥረት መባባስ ለአሜሪካና ለእስራኤል ከፍተኛ ውጥረት ሆኗል። በመካከለኛው ምስራቅ በቅርቡ የታዩ ክንውኖች በእስራኤልና በኢራን መካከል ያለውን ውጥረት በማባባሱና መረጋጋቱን አደጋ ላይ በመጣሉ ለአሜሪካም ሆነ ለእስራኤል ስጋቶችን አባብሷል። እስራኤል በደማስቆ በፈጸመችውና መሐመድ ሬዛ ዛሄዲንን ጨምሮ የኢራን አብዮት ጠባቂ ጓድ IRGC አዛዦችን ሞት ያስከተለውን የአየር ጥቃት ተከትሎ ኢራን የአጸፋ ምላሽ እንደምትሰጥታለች። የደህንነት መረጃዎች እንደሚያመላክቱት ኢራን ምናልባትም ከኢራቅ ግዛት ድሮኖችንና ባለስቲክ ሚሳይሎችን በመጠቀም በእስራኤል ላይ ጥቃት ለመሰንዘር እየተዘጋጀች ነው። የእስራኤል ባለስልጣናት በእነዚህ ክንውኖች ላይ ስጋታቸውን የገለጹ ሲሆን ከፍተኛ ጥንቃቄ እንደሚያስፈልግም አጽንኦት ሰጥተዋል። የአሜሪካን ወታደራዊ ዝግጅትና ዲፕሎማሲያዊ ማስጠንቀቂያዎች ለኢራን ወታደራዊ እንቅስቃሴዎች ምላሽ ለመስጠት ዩናይትድ ስቴትስ በቀጠናው ያላትን ወታደራዊ ተገኝነቷን ጨምራለች። ፔንታጎን የባለስቲክ ሚሳይል ተሸካሚዋን የባህር ሰርጓጅ መርከብ USS ጆርጂያን ያሰማራች ሲሆን
የአውሮፕላን ተሸካሚዋ ቴዎዶር ሩዝቬልትም ወደ መካከለኛው ምስራቅ በፍጥነት እንድትደርስ አድርጓታል። ፕሬዝዳንት ትራምፕ ኢራን በእስራኤል ላይ ማንኛውንም ጥቃት ከመፈጸም እንድትቆጠብ በይፋ ያስጠነቀቁ ሲሆን አሜሪካ ለእስራኤል መከላከያ ያላትን ቁርጠኝነትም ዳግም አረጋግጠዋል። ይህ ቀጠናዊ ስጋት በአሜሪካና በእስራኤል ግንኙነት ላይ ያለው ተጽዕኖ እየተባባሰ የመጣው ሁኔታ በአሜሪካና በእስራኤል አመራሮች መካከል አስቸኳይ ውይይቶችን አስገድዷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሌሎች አንገብጋቢ ጉዳዮች ጋር የኢራን ስጋት ለመወያየት ከፕሬዝዳንት ትራምፕ ጋር በዋይት ሃውስ ሊገናኙ ቀጠሮ ተይዞላቸዋል። ስብሰባው በሁለቱ ሀገራት መካከል ያለውን ስልታዊ አጋርነትና በቀጠናው ደህንነት ላይ ያላቸውን የጋራ ስጋቶችንም ያጎላል። ዓለም አቀፍ ስጋቶችና የዲፕሎማሲ ጥረቶች። ዓለም አቀፉ ማህበረሰብ ሁኔታውን በቅርበት እየተከታተለ ሲሆን በርካታ ሀገራት በደህንነት ስጋቶች ምክንያት ዜጎቻቸው ወደ እስራኤልና ኢራን እንዳይጓዙ እየመከሩ ነው። ውጥረቶችን ለማርገብ የዲፕሎማሲያዊ ጥረቶች እየተካሄዱ ቢሆንም የግጭት ስጋት አሁንም ለዓለም መረጋጋት ዋነኛ አሳሳቢ ጉዳይ ሆኖ ቀጥሏል። በእስራኤልና በኢራን መካከል ሊፈጠር የሚችል ግጭት ለአሜሪካም ሆነ ለእስራኤል ውስብስብ ፈተናን ፈጥሯል። የወታደራዊ ዝግጅቶች እየተጠናከሩና የዲፕሎማሲያዊ ጥረቶችን በቀጠሉበት በአሁኑ ወቅት ዓለም አቀፉ ማህበረሰብ ሰፋ ያለ የቀጠና ግጭትን ለማስቀረት ተስፋ በማድረግ ሁኔታውን በንቃት እየተከታተለ ይገኛል። ለሰዓቱ የያዝናቸው ዋና ዋና ዜናዎችና አንድ በትንታኔ የመረጥነውን ርዕስ የተመለከትንበት የሰዓቱ ቆይታችን ይህንን ይመስል ነበር። በቀጣይ በሌሎች ዕለታዊና ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን። መልካም ጊዜ